ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ ዛሬ ቀን 13 ሶስተኛው ወር 2026 ዓመተ ምህረት ነው። ዕለተ ዓርብ ሰንበት ከመግባቷ በፊት ሳምንቱን እንዴት አሳለፍነው? እንዴት አሳለፋችሁት? ሁላችሁም በያላችሁበት በመልካም እንዳሳለፋችሁት፣ ጦርነት ቢኖርም ይህንን ጦርነት ደግሞ በመልካም እንዳሳለፋችሁት፣ በቤተሰብም በማንም ጉዳት እንዳልደረሰ እገምታለሁ። በእኛ በኩል ያሳለፍነው በዚህ ሁኔታ ነው። ሃይፋ ይህን ሂዝቦላንም እንዲሁም ኢራንንም እያስተናገድን እንገኛለን። ግን እስካሁን ድረስ እግዚአብሔርም እየጠበቀን ነው። የእስራኤል ነበልባል አየር መቃወሚያዎች እንዲሁም ደግሞ የአየር መቃወሚያ መሬት ላይ ሆነው በራሳችን ላይ የሚመጡ ሚሳኤሎችን እንዲሁም ደግሞ ሮኬቶችን፣ ሰው አልባ የሚበሩ ድሮኖችን እነሱንም እያወረዱ እየጣሏቸው ነው። አንዳንድ የስብርባሪው ሰዎችን እየጎዳ ነው። ሰዎች ደግሞ ጥንቃቄ በዚህ ላይ ማድረግ አለብን። የማስጠንቀቂያ ደወል በሚሰማበት ጊዜ ሁላችንም ወደ መከላከያ ክፍላችን ወይም ደግሞ ቦታ መግባት ያስፈልጋል። እንደዚህ ከሆነ ጉዳት ላይደርስብን ይችላል ማለት ነው። በኢራንስ እስራኤል ምን እየሰራች ነው? የእስራኤል ነበልባል የጦር ጀቶች በኢራን አየር ክልል በኢራን ምድር እንደፈለጉ እያደረጉ ነው። ከዚያ ለይተው እንዲሁም በኬላ የቆሙ የዘብ ወይም ደግሞ የኢራን መንግስት ወይም ስርዓት አስጠባቂ የአብዮት ዘብ የሚባለውን ወታደር እየለዩ እየመቱት ነው። በኢራንና በእስራኤል መካከል ያለው ልዩነት ኢራኖች ከዚያ ተምዘግዛጊ ለረጅም ርቀት የሚጓዙ ተምዘግዛጊ ሚሳኤሎችን እስራኤልን ምታ ብለው ነው የሚልኩት። እስራኤል ደግሞ በአየር ላይ ታፈነዳቸዋለች። የእስራኤል መከላከያ ሰራዊት ግን በቀጥታ ወደ ኢራን አየር ክልል በመግባት ከዚያ የትኛውን ኢላማ ነው መምታት ያለብኝ ብሎ ኢላማው መርጦ ነው የሚመታው። ኢራኖች ግን እስራኤልን ምታ ብለው በሚሰዱበት ጊዜ ህፃናት ይሆናል፣ አዛውንት ይሆናል፣ ሴቶች ይሆናሉ። ማንኛውንም እስራኤል በእስራኤል ሀገር ውስጥ ያለ እንዲመታ ነው የሚልኩት። ለዚያም ነው አንዳንዴ ወደ ፍልስጤሞች አካባቢ ይወድቃል፣ አንዳንዴም ወደኛው አካባቢ ይወድቃል። በአጠቃላይ ያለው የኢራን ጦርነት እነሱ የሚልኩት እስራኤልን ምታ ብለው ነው የሚልኩት። እስራኤል ደግሞ ከ200 በላይ የሚሆኑ የጦር ጀቶችን በማሰማራት ለይተው እንዲሁም በኢራን ውስጥ ያለውን የመከላከያ ሰራዊቱን መደበኛውን እየመቱት አይደለም። ምክንያቱም ያ ለእስራኤል አስጊ አይደለም። ስለዚህ ያን እየመቱት አይደለም። የእስራኤል ተዋጊ ጀቶች እየፈለጉ ያለ የኢራንን አመራሮች፣ ከፍተኛ ጀነራሎችን እንዲሁም ደግሞ በስጅ የሚባለውን የአድማ ብተና የኢራን ስርዓት ወይም የአብዮት ዘብ አስጠባቂ የሚባለውን ወታደሮችንም እንዲሁም የጦር መኮንኖችን፣ ጀነራሎችን እነሱም ብቻ እየመረጠ የሚመታ አየር ኃይል ነው። በመረጃ ሞሳድም ከውስጡ ነው እያደናበራቸው ይገኛል። በአጠቃላይ እስራኤል የምትወስደው ተዋጊ የሚባሉትን ኃይሎችና ለእስራኤል ስጋት የሚባሉትን እነሱም ብቻ ነው ለይታ የምትመታው። ኢራን ግን እስካሁን ድረስ እስራኤልን በሙሉ ለማጥፋት በሚል ባወጡት እቅድ እንደፈለጉ ወደ ህዝቡ ይተኩሳሉ። እስራኤል ደግሞ ይህንን በአየር ላይ ትከላከለዋለች። በዛሬው ዕለትም በኢራን እጅግ ከፍተኛ የሆነ እሳት ሲነድ ነበር። በተለይ በዛሬው ዕለት የኢየሩሳሌም ቀን ብለው ሰይመው ኢራኖች የኢራን የተረፉ አመራሮች ከህዝቡ ጋር ሆነው ወጥተው እስራኤል አታስፈራንም፣ እኛ እንደፈለግነ ይሄው ከህዝቡ ጋር አለን እያሉ ሲናገሩ የእስራኤል የጦር ጀቶች ወዲያውኑ በአየር ላይ ከተፍ ሲሉ ሩጫ ነበር የጀመሩት። በጣም ያሳፍራል፣ ያን በሚታይበት ጊዜ ማለት ነው። በአጠቃላይ ግን አሁን እስራኤል በኢራን ምድር እያደረገችው በኢራን አየር ክልል እያደረገች ያለችው እጅግ በጣም ዓለም እየተደመመ እያየው ነው። አንዳንዶች በዩቲዩብ እና በሌላ ወጥተው
እስራኤል ተደመሰሰች፣ ተላቪቭ አለቀች፣ ነደደች እያሉ የኤአይ የሚባለውን ወይም ደግሞ አቀናብረው ያንን የሚያሳዩና ልክ እስራኤል እንደወደመች አድርገው የሚያሳዩ አሉ። ይህም ደግሞ ከንቱ ምኞት ነው፣ አይሳካም። በነገራችን ላይ ኢራን በእስራኤል አንጻር በምናወዳድርበት ጊዜ ኢራን 77 እጥፍ እስራኤልን በቆዳ ስፋትም ትበልጣታለች። በህዝብ ደግሞ ኢራን 90 ሚሊዮን ስትሆን እስራኤል ደግሞ 10 ሚሊዮን ነች። ግን በዚህ ላይ ኢራን የላከችው ሚሳኤል በሙሉ በእስራኤል ላይ ቢወድቅ ኑሮ በእውነትም ባልተረፍነ ኑሮ። ነገር ግን ያ በሙሉ በአየር ላይ እየከሸፈ ያለበትና ይሄ ስብርባሪው ደግሞ እስካሁን ድረስ ሰዎችን ጎድቷል። 11 ሰዎች በዚህ ጦርነት ጉዳት ደርሶባቸው ህይወታቸው አልፏል። የቆሰሉም አሉ። ጥንቃቄ ማድረግ ያስፈልጋል። በመመሪያው መሰረት ከሄድን ጠላትም እንዳይደሰት ማድረግ እንችላለን። እግዚአብሔር ከኛ ጋር ነው፣ እሱ ይጠብቀናል። እኛ ደግሞ ጥንቃቄ መውሰድ አለብን። አንዳንዶች አይ የተለመደ ነው ብለን አይ አንነሳም ብለን ከቤታችን ምንተኛለን፣ ማስጠንቀቂያ ደወል በሚሰማበት ጊዜ። ይህም ስተት ነው። እግዚአብሔር እግር እስከሰጠን ድረስና መሮጥ እስከቻልን ድረስ ወደ መከላከያ ቦታ ለመድረስ ቀስ ብለን መሄድ ያስፈልጋል። ብዙ ሰዎች ጉዳት የደረሰባቸው ሲሮጡ አደናቅፏቸው የወደቁ ናቸው። ያ እንዳይሆን ቀስ ብለን ረጋ ብለን መሄድና ራሳችን ለመከላከል ወደ ተዘጋጀ ቦታ መግባት ያስፈልጋል። ወዲያውኑ ደግሞ ከ10 ደቂቃ በኋላ ከ15 ደቂቃ በኋላ እኮ እንመለሳለን። ስለዚህ በዚህ መልኩ ነው አንደኛ ጠላትንም ተስፋ የምናስቆርጠው፣ እኛ ደግሞ ጉዳት እንዳይደርስብን፣ ቤተሰቦቻችን ደግሞ እንዳያዝኑ ይህንን ማድረግ ያስፈልጋል። ከዚህ በተረፈ ሰንበት ሰላም ይሁንላችሁ። የተረጋጋ ሰንበት እንዲሆን እመኝላችኋለሁ። ወንድማችሁ ጋቢ ወርቁ ነኝ። ሻባት ሻሎም።